አእምሮ የእውቀት ምንጭ ነው። እግዚአብሔር አምላክም አእምሮን እየተጠቀመ ለራሱ ክብር ያደርጋል። ስለ አእምሮ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ ተጽፏል። የሰው ልጆችም በየትኛውም ቦታ ውጤታማ እንዲሆኑ የአእምሮ መከፈት ለእውቀት ወሳኝነት አለው። ጊዜው ጥቅምት 9 2010 ዓ.ም በእግዚአብሔር ሰው ነቢይ በላይ ሽፈራው በሐሙሱ አገልግሎት ላይ በአንድ ብላቴና ላይ በአጋንንት የተቀነባበረ በአእምሮ ላይ የተሠራውን ትምህርት እንዳይማርና ከትምህርት ጋር እንዳይግባባ እንዲጠላ ያደረገውን የድግምት መንፈስ አሰራር የእግዚአብሔር ሰው ነቢይ በላይ ሽፈራው በጌታ በኢየሱስ ስም አዘዘው። አንተ ወንጌላዊ ነህ። እዚህ ብላቴና አእምሮ ላይ ትምህርት እንዳይማር እንዳይገባው ትምህርት ቤት እያለቀሰ ወጣ። 15 ቀን አልተማረም። ይጮሃል፣ በሩን ሲረግጥ ይጮሃል። አልማርም አለ። በትምህርት በጣም ጎበዝ ነው፣ ግን በቃ እምቢ አለ። ኢየሱስ በራችሁ ተከፈተ፣ መርገም ተሰበረ። ምንድነው ልጁ የሚሆነው የነበረው? አዲስ ትምህርት ቤት የተመዘገበው በትምህርት ከኬጂ ጀምሮ በጣም ጎበዝ ተማሪ ነው እና አዲስ ትምህርት ቤት አስመዘገብ ነው ከጓደኞቹ ጋራ። ከዛ በኋላ ትምህርት ቤት በሄደ ሰዓት ይጮሃል። ገና ገብቶ መሬቱን ሲረግጥ ይጮሃል። ከዛ ሌላ ቦታ የሆነ ጸሎት ቦታ ሲጸለይለት ተሰርቶበታል የሆነ ድግምትና ሂድ ሲለው አልጮኸም፣ አልወጣም። አሁን እዚህ መጣን። በቃ አንሄድም ብለን ነው ቁጭ ያልነው። 3 ቀን 4 ቀን ነው የዞረው። እኔ ሳይት ነው የምሰራው። ከሳይት ስራዬን ጥዬ ነው የመጣሁት። ምንድነው መሰለህ ልጃችሁ ተፈውሷል። ይሄ ልጅ ተወዳዳሪ እንደሱ የሚማር ተወዳዳሪ ሰው እስከማይገኝ ድረስ አሜን። ይሄ ብቻ አይደለም፣ የእግዚአብሔር ቤት አገልጋይ ፓስተር ነው የሚሆነው። አሜን 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 አሜን። እስኪ እጃችሁ ብድግ አድርጉ እንዲህ በሉ፣ በእኔ ላይ የተሰራ መሳሪያ ፈረሰ። ይኸውላችሁ በእናንተ ላይ የተረገመ ድግምት፣ ሟርት፣ በሽታ፣ አጋንንታዊ ሲስተም፣ በሰዎች የተነገረ ክፉ ቃል፣ በደፍተራ፣ በሟርተኛ፣ በጠንቋይ ከዚህ ደቂቃ ጀምሮ ፈረሰ። አንበሳ ደስ ብሎናል። መልካም ይሁንልህ። አሜን።
ተቀናው አሜን ይሄ ለሰፈር ሰው ነው አሜን 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 ተባረክ እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። መዝሙረ ዳዊት ምዕራፍ 127 ቁጥር 3። ቀኑ ጥቅምት 23 2010 ዓ.ም በሐሙሱ አገልግሎት ላይ ከሸዋሮቢት ሀገር የመጣው ታዳጊ ልጅ የአጋንንት አሰራር ሰለባ ሲሆን በቤተሰብ ግፊት ወደ ሆሊ ዓለም አቀፍ ቤተ ክርስቲያን መጥቷል። የእግዚአብሔር እጅ ከመስራት አላጠረም። አስተኛው አያችሁ፣ ልጆችን የሚዋጋ ልጆችን ፓራላይዝድ የሚያደርግ እግዚአብሔር በኃይል ከቀባኝ ቅባቶች አንዱ ስውር የሆነ ሂድን የሆነ አንድ የተደበቀ አጋንንታዊ ሚስጥር የሚወጋ ቅባት ሰጥቶኛል። አሜን። በጌታ በኢየሱስ ስም ወገቡ ይወጋ። አንተ ነው ያመጣው? ልጅ ነው። ና ወደ እኔ። ከኔ የመጣው ከሸዋሮቢት። የዚህ ታዳጊ ልጅ አባት ከሸዋሮቢት ለምን እንደመጡና በዚህ ታዳጊ ብላቴና ላይ የሆነበትን እንዲህ ይናገራል። የሆነው ማለት ነው የሞተ ሰው ተሰቅሎ አይቶ ነው። የሞተ ሰው ተሰቅሎ አይቶ ልጅ ነፃ ይወጣል 100%። እናም የእግዚአብሔር አገልጋይ ይሆንልሃል። ውጣ ውጣ በጌታ በኢየሱስ ስም። ውጣ 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 የመጨረሻችሁ ነው። ውጣ ውጣ ውጣ። ልቀቀው። አእምሮውን ልቀቅና ሂድ። ፈጠን በል። ነፃ ወጥቷል። ና በዛ ጋር ና። ቤቢ ሾው እጅን ብድግ አድርግና ሰላም በላቸው። ይሄ ፓስተር ነው። ተንበርከክ፣ ልጸልይልህ። ተንበርከክ። ዘይት አምጡልኝ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሰላም በላዩ ላይ ይሁን። ይህ አእምሮ የተረጋጋ ይሁን። ነፃ ወጥተሃል። ምንድን ነበር የሆነባችሁ? ልጅቱ በመጀመሪያ ጭነት አለበት አይደል? እሺ። እንደ አጋጣሚ የሆነ ሰው ታለቀ። እሺ። መጀመሪያ በሩ ሲከፈት ልጅቱ ነበረ። ልክ በሩ እንደተከፈተ መንፈሱ ወደሱ መጣ። የሞት መንፈስ። ልጁ ተሰቅሎ ነው ያየው። ሰውየው ቤቱ ራሱ ሰቅሎ ማለት ነው። እሺ። እዚያ እሱ ላይ የነበረ መንፈስ ወደ ልጁ ነው። ልጁ ተሰቅሎ ሞቶ ነበረ። ያኛው ሞቶ ነበር። አዎ። በር ተከፍቶ ሲገባ መጀመሪያ እሱ ነው የደረሰው። እሱ ነው የገባው። አዎ። ልጃችሁ ነፃ ወጥቷል። አሜን። ነፃ ወጥቷል። በጣም ደስ አለኝ። ዛሬ ለዚህ ቤት ታላቅ ሰላም ሆኗል። አሜን። ቤቢ ሾው ና እስኪ ና። ምን ተሰማህ? ደስታ። እሰይ። ሰላም ሂዱ። ልጅነቴ ጀምሮ እጄን አጥብቆ የያዘኝ ዘር ባልተዘራበት ምድረ በዳ በፍቅር